የት ልጅ ነው ልብስ ወጣሽ? እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰው እየመቷል ሲባል ሰምቻለሁ። ስለዚህ ቶሎ መጥፋት አለብኝ። እና አንቺ ምን አስጨነቀሽ? ማለት ቶሎ በይ ሳይመጣ ጃምብ በቃ ዳርክ በቃ ምንም ጥያቄ የለውም። እና አንቺ እኔ አልችልም በቃ አንደኛ ማር አለ ትኩስ ማር ዛሬ ተቆረጠ ትኩስ ማር ማር ማማዬ ትኩስ ማር ዛሬ ተቆረጠ። አይ እናንተ ትኩስ ትላላችሁ ሁሌ የተበላሸ። እመኝኝ ማማዬ ማስረጃው ላልኝ ትኩስ ማር ነው ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ እንደምን ናይስ ፕሩፍ ይላል። ይህን ካላመንክ አንተ ታማል። ያልተነደፈበት ፓርቲ የለም። ክሬቲቭ አንደኞች ቢቃል እናቱ የለችም እዚህ አካባቢ። ማሙሽዬ ስንት ዓመት ነው? 5 ዓመቴ ነው። ማሙሽዬ ስታድግ ምን መሆን ነው የምትፈልገው? እኔ ዶክተር። እኛም ብለን ነበር ዶክተር ያሉት ራሱ አልቀጠሉም። ስራ ማለት ዶክተር የኔ ፍቅር ከዶክተር ከሆንክ በኋላ ምን መሆን ትፈልጋለህ? ከዛ በኋላ 1 ዓመት ሲሞላኝ ጊዜ ሚስት አግብቼ ከዛ ልጅ ወልጄ አንድ ዓመት ከእናተ ቤት ከወጣህ እንኳን አንድ ነገር ነው ማለት ነው። ልጁን እንዲሆን መፍቀድ የለብንም ማለት ነው። ማይሳካ ነገር አንቺ በስንት ዓመትሽ ነው አገባለሁ ብለሽ ታስበው የነበረው? በ21 አሁን ስንት ነሽ? 34 አልተሳካም። ታዲያ የኔ ፍቅር ከዛ በኋላ ብዙ ብር ኖሮኝ ጊዜ ሚሊዮን ከዛ ብዙ ብር ይኖረኛል ሀብታም ሆናለሁ። እሱን ተው። ተስፋ ማስቆረጥ ላይ ነው ያለው አላማው። ሪያሊቲን እያሳየ ነው ለልጆች ነባራዊ ሁኔታ ይላል አንደኛ